በትላንትናው ምሽት አቶ ለማ መገርሳ ከቪኦኤ ጋር ያደረጉትን መደመርና የብልጽግና ፓርቲን ምስረታና ውደትን መቃወማቸውን ምክንያትና ሌሎች በፓርቲው ውስጥ ያሉ ጉዶችን በዝርዝር ያቀርቡበትን ቃለ ምልልስ ይዘን ቀርበናል። ይከታተሉ። የመደመርን ሐሳብ ከመነሻውን ቢሆን እንዳልደገፉት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ አስታውቀዋል። አቶ ለማ አክለውም የኢህአደግ የውህደት ሐሳብና ውሳኔ ትክክል ነው ብለው እንደማያምኑና ቢሆንም እንኳ ወቅቱ አይደለም ብለው እንደሚያስቡ ተናግረዋል። አቶ ለማን ያነጋገረችው የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃለኔ ገመዳ ነች። ሙሉ ቃለ ምልልስ ተተርጉሞ እንደሚከተለው ይቀርባል። ከዚህ ቀደም አዳማ ውስጥ በተካሄደ የኦሮሞ ዲሞክራሲያዊ ስልጠናና ውይይት ላይ አቶ ለማ መገርሳ የመደመር ፍልስፍናን አስመልክቶ አሰሙት የተባለው ተቃውሞ ትክክል መሆኑን አለመሆኑን ነው ጃለኔ ገመዳ በመጀመሪያ የጠየቀችው። wantoota gaggeeffamaa jiran irratti yaada waanan itti amanuu fi waan saba keenyaaf ta'a jedhee እየተካሄዱ ባሉ ጉዳዮች ላይ የማምነውንና ያለኝን ሐሳብ በተለይም ለሕዝባችን ይበጃል ብዬ ያሰብኩትን ሳራምድ ነበር። ስለዚህ በአዳማም ሆነ በሌሎች ቦታዎች በተመሳሳይ ሁኔታ ይህንን ሳደርግ ነበር። የመደመሩን ሐሳብ ነው የተከራከሩት። ኑቲ ኢደአሙ ከንጀዱ እዶ ብራቶ እንተይን ዱረ ኦሮሞ ወልቲ ለኛ መደመር ማለት ከሌላ ቦታ መጀመር ሳይሆን መጀመሪያ ኦሮሞ ነው። የኦሮሞ መደመር ማለት ደግሞ ከቀበሌ፣ ከወረዳ፣ ከዞን አንስቶ አንድነቱን ማጠናከር ማለት ነው። ሁለተኛ መደመር ስንል ደግሞ እንዴትና በምን ሁኔታ መታየት አለበት፣ አንድነታችንና ልዩነታችን መለየት አለበት የሚል ሐሳብ ነው ሳራምድ የነበረው። እንዲህ አይነቱ አስተሳሰብ የርሶ ብቻ ነው ወይስ የሚደግፉት አሉ የሚል ነው ሌላው የጃለኔ ጥያቄ። ነሞኒ ያደ ከነገን ደገረም ባየቱ ጅራ። አዎ ይህን የሚደግፉ ሌሎች ሰዎችም አሉ። የኢህአደግ ምክር ቤት የፓርቲውን ውህደት ለማጽደቅ ባካሄደው ስብሰባ ላይ ተገኝተው ነበር። የህወሓት አባሎች ድምጽ ሳይሰጡ ቀርተዋል። ስለዚያ ስብሰባ ጥቂት ቢነግሩኝ። ወይሊ ሰበልናኒ ሮብራ ትዴቢውን እንደንዳ ተኮን ደምሰ ከነከሰት ማልቱ እንግዲህ ይህን በሌላ ጊዜ ልመለስበት እችላለሁ። በነበረው አካሄድ በእያንዳንዱ ሂደት ምን ተከሰተ፣ ማን ምን አደረገ የሚለው ሌላ ጊዜ ብንነጋገር መልካም ይሆናል ብዬ አስባለሁ። ነገር ግን በአጠቃላይ ከመጀመሪያው አንስቶ እስከ መጨረሻው ድረስ የፓርቲዎቹን ውህደት በተመለከተ የተለየ ሐሳብ ነው ያለኝ። ከመጀመሪያው አንስቶ የማላምንበት መሆኑን ለሥራ አስፈጻሚውም ሆነ ለሁሉም በሰፊው ገልጽ ነበር። የፓርቲዎቹ መዋሃድ ትክክል አይደለም፣ ትክክል ቢሆን እንኳ ጊዜው አይደለም ብዬ ስለማምን በዚሁ አቋሜ ራሴን አግልዬ ነው ያለሁት። ማሊፍ እንታው ከነኒ ጀደ ተኮፋ ኖቲ ሆገንቶን ኦሮሞ አይሆንም ያልኩበት ምክንያት አንደኛ እኛ የኦሮሞ አመራር አባላት የኦሮሞ ሕዝብ አምኖን ያቀረበልን ትላልቅ ጥያቄዎች አሉ። እነዚህ ጥያቄዎችን እንመልስላችኋለን ብለን ቃል ገብተናል። ሕዝባችን ይህን ጥያቄ ያቀረበልን የትናንቱን ኦህዴድ ስም ለውጠንለት ኦዴፓ ካልን በኋላ ነው። ስለዚህ ሕዝቡ ጥያቄውን 1 2 3 ብሎ የሰጠው ለአገራዊ ፓርቲ ሳይሆን ለኦዴፓ ነው። ስለዚህ የሕዝቡን ጥያቄ ሳንመልስ ይህን ማድረግ ትክክል አይደለም፣ እምነት ማጉደል ይሆናል። እናም ጥያቄዎቹን ቆጥሮ እንደሰጠን መመለስ አለብን የሚል እምነት አለኝ። ለለመፋ ፓርቲ ከነ ወልቲ በክሱን የሮሳሚቲ በላባዬ ቀባ የሮጭ ሆምሳ ከሰ ጅራ። ሁለተኛ ይህን ፓርቲ ማዋሃድ ጊዜው አይደለም፣ ብዙ አደጋ አለው። በሽግግር ውስጥ ነው ያለነው። ይህ ጊዜ የውሰት ነው እንጂ የኛ አይደለም። በዚህ በውሰት እየመራን ባለንበት ጊዜ ውስጥ ደግሞ ከተለያየ ቦታ ብዙ ችግሮች እየገጠሙን ነው። በዚህ በሽግግር ጊዜ አዲስ ነገር ይዞ መውጣት ወይም የሙከራ ጊዜ የምናደርግበት አይደለም። አዲስ ነገር ይዘን የምንወጣበት ጊዜ ሳይሆን እነዚያ ችግሮች በተለይ ደግሞ እኛ በጣም ልናተኩርባቸው የሚገቡን ብለን እኔ ካነሳኋቸው ጉዳዮች ውስጥ አንደኛ አገሪቷ ሰላምና መረጋጋት የሌላት ስለሆነ አብዛኛውን ጊዜያችንን አገር ማረጋጋትና ሰላም ማውረድ ላይ መስራት አለብን የሚል ነው።
ማክሮ ኢኮኖሚ ረት ኬሱማዩ ቃለኢንሲ ጅሬኛ ኡመተ ረክሱ ኩን ኢሰ ማኔጅ ጎዱ ደንደኡ ኑረ ጅራታ ልዕለ ምጣኔ ሀብት በተለይ ሕዝቡን እያስቸገረ የሚገኘው የኑሮ ውድነት ላይ ማተኮር አለብን። ሦስተኛ፣ ከፊታችን ያለው ምርጫ በሰላም እንዲጠናቀቅ ማድረግ የመንግሥት ግዴታ ስለሆነ ሰላማዊ እንዲሆን ለማድረግ ከአሁኑ መስራት አለብን። ኑስ አከ ሰበ ከናቲስ አከ ፓርቲቲስ ሞዋኔ አከባኑ ቦሩሞቱማ ተሁዳፍ አከ ደንደኙ እኛም እንደ ሕዝብ እንደ ፓርቲ ማሸንፈን እንድንወጣ ነገ መንግሥት መሆን እንድንችል ምን ማድረግ አለብን የሚለውን ለመመለስ የተለያዩ ስልቶችን ቀይሰን መስራት አለብን። አሁን ሥራችን መሆን ያለበት ይህ ነው። ከዚህ አልፈን ሌላ ነገር መስራት አደጋ ሊያመጣብን ስለሚችል ይህ ጉዳይ ይደር ይቆይ የሚል ነው። እኒ ከምብራን ወንቲ ነቲን ቶሌ ኬሳቲ ወንቲ ሃራን ኩን ገዲ ቀበተሚ ሌላው ያልተስማማሁበት ነገር ይህን አዲስ ነገር ዝም ብሎ አምጥቶ በችኮላ ማዋሃዱና የተካሄደበትም መንገድ ደስ አላለኝም። ይህን ጉዳይ ሰው አስተውሎት በደንብ ተመካክሮ ገብቶት የተለያዩ ሐሳቦች ተንሸራሽረው በዚህ ጉዳይ ላይ ዕውቀት ያላቸው ሰዎች ተሳትፈውበት የሕዝብ አመለካከት ተሰብስቦ ሕዝቡ በሙሉ እምነት ተቀብሎት ሥራ ላይ እንዲውል ማድረግ ሲቻል በፍጥነት አንዱን ነገር ሳይፈቱ መደራረቡ ትልቅ ጥርጣሬ ውስጥ አስገብቶኛል። ከጅምሩ ይህ ፕሮጀክት ለእኔ ገብቶኝ አውቄ ተረድቼው አምኜበትና ተሳትፌበት ስላልሆነ ይህ ጉዳይ በአጠቃላይ እንኳን ለመላ ሀገሪቱ የኦሮሞም ሕዝብ በአጽንዖት ሊረዳው የሚገባው ጉዳይ ነው። ፖለቲካ ከሚጻፈውና ከሚነገረው በላይ ከጀርባ ያለው ዓላማ ምንድን ነው የሚለውን በትክክል ማየትን ይጠይቃል። ይህ ፕሮጀክት ማን ጠነሰሰው? ማን ተሳተፈበት? ለአጭር ጊዜ ለረጅም ጊዜ ምን ውጤት ያመጣል የሚለውን ቆም ብሎ በጥሞና ማየትና መወያየትን ይጠይቃል። ሰነ ቆፈቶንተ እኒ ከሌሳ ሱስ ፈፈ ማሊ ቀባ አንቂነ ማሊ ቀባ እኒ አማሃራ ያ ብቻ ሳይሆን የትናንት ሁኔታዎች ምን ችግር ነበረባቸው? ምን ጉድለት ነበረው? ይህ አዲሱ ደግሞ ያለፈውን እንዴት ያሻሽላል? ምን ጥቅም አለው? ምን ትርፍ ያስገኛል? ጉዳቱስ? ይህን ሁሉ በአንድነት ማጤን ያስፈልጋል። እነዚህን አያይዘን ስንገመግም እኔም በሙሉ ዕውቀት ተሳትፌበት አሳቤን አበርክቼ የኔ ነው ብዬ የኔ ነው ማለት ደግሞ የዚህን ሕዝብ ጥቅም አስከብራለሁ አላስከብርም ለሚለው ጥያቄ ሙሉ እምነት ሳይኖረኝ ዝም ብዬ መቀበል ስለሚያስቸግረኝ በዚህ ልዩነት ነው ይህን ሐሳብ አልቀበልም ብዬ የወጣሁት። ለመፋ ኡመተ ኬኛ ተሃዴብኑ ኡመተ ኬኛ ሀደጌፈኑ ዋን ኡመኒ ኬኛ በርባኔ ፍንጃለን ነው ማንቦደ ጀነ ሁለተኛ ወደ ሕዝባችን እንመለስ፣ ሕዝባችንን እናዳምጥ ተባብለናል። ካሁን ወዲያ ሕዝባችን የማይፈልገውን አናደርግም ብለን እፊቱ ምለናል። ሕዝቡም አመነን። አሁን ብድግ ብለን አዲስ ነገር ይዘን ስንመጣ ሕዝቡ ሊያውቅ ይገባል። ምሁራን፣ የአገር ሽማግሎች፣ ሕዝቡ ይህ ጉዳይ ያዋጣልን አያዋጣንም ብሎ መመርመር አለበት እንጂ የተወሰንን ሰዎች በመሰለን ልክ ሰፍተን ማልበሱ ትክክል አይደለም። እኔ ራሴ አልገባኝም። ስለዚህ ይህ ጉዳይ ይደር ይቆይ ብዬ በተናጠልም ለብቻዬ ለምኛለሁ። ከዳዴረ ኑፋ ቱሩ ዱቢን ኩን እኑም ይዳ ጀዴ ተጋምኒን አኒቀቡ አንገ ከነ ለምኛለሁ። ይጎዳል ብዬ ለምኛለሁ። ያለኝ ተሰሚነት እምብዛም ነው። ተሰሚነት ካጣሁ ውዬ አደርኩ። ተሰሚነትና ድርሻ ሳይኖርህ እንዲህ አይነቱ ውሳኔ ላይ መሳተፍ አስፈላጊም አይደለም፣ አላምንበትም። ስለዚህ ነው ልዩነቴን ይዤ የወጣሁት። የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር እንዲሁም የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ በሂና ጀደኒ ሙርቴሰን ገራገሩማ ጎዳና ፈልማ አነ ቆፈቶንቴ ነሞኒ ቁቀመ ቀበን ፈልመን ባየቱ ጅራ የሆኑ ተሄን ስሬስ ነው ተሁባትሞ። ክቡራትና ክቡራን አድማጮች ጃለኔ ገመዳ ለአቶ ለማ መገርሳ ይቅርታ ለተፈጠረው የድምፅ መደራረብ አየር ላይ ኦዴፓ ከብልጽግና ፓርቲ መመስረት ጋር ተያይዞ ከፈረሰ ወዴት ሊሄዱ ነው የሚል ነበር የጃለኔ የመጨረሻው ጥያቄዋ።
አቶ ለማ መገርሳ ለዚህ ጥያቄ መልስ ሰጥተዋል። ከዚህ ድርጅት ውጣልን ብለው እስካልወሰኑ ልዩነቴን ይዤ እሟገታለሁ። እኔ ብቻ ሳልሆን ቅራኔ ያላቸው የሚከራከሩ ብዙ አሉ። ከሆነልን እናስተካክላለን፣ ካልሆነ ከኦሮሞ ሕዝብ ጋር ተመካክረን የሚበጀንን እናደርጋለን። በቀደም ከተደረገው ስብሰባ የቀረሁበትን ምክንያት ስለጠየቅሽኝ መመለስ ስላለብኝ ነው እንጂ ወደፊት በእያንዳንዱ ጉዳይ ሕዝባችን ማወቅ ያለበትን ነገር መግለጽ ያለብኝ ስለሆነ ለእናንተ ሚዲያም ሆነ ለሌላው ሚዲያ በሰፊው እገልጻለሁ ብዬ አስባለሁ። ለአሁኑ ይህንን ካልኩሽ በቂ ነው ብዬ አስባለሁ ብለዋል የመከላከያ ሚኒስትርና የኦዴፓ ምክትል ሊቀመንበር አቶ ለማ መገርሳ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ።